ሰላም ሰላም አልፋቴኮች ነን። ዛሬ ደግሞ የምናየው ቪዲዮ የሚሆነው ስለ ኮምፒውተሮ መሞቅ ነው። ኮምፒውተሮ በጣም ይሞቃል። ፋኑስ በጣም ድምጽ እያሰማ ያስቸግሮታል። አንዳንዴም ኮምፒውተሩ ራሱ ፊዚካሊ ሲነኩት በጣም ሙቀት እየተሰማ ያስቸግሮታል። እነዚህን የመሳሰሉ ችግር ኮምፒውተሩ ካለበት ከዚህ ቀጥሎ በማሳያችሁ 5 ሜትዶች እንፈታለን። መጀመሪያ ግን ማወቅ ያለብን ኮምፒውተር ለምን ይሞቃል የሚለውን ኮምፒውተር ብዙ ጊዜ የሚሞቀው የአቧራ መከማቸት እኛ አጠቃቀማችንን አቧራማ ቦታ ላይ ከተጠቀምነው እነዛ አቧራዎች ሄዱና ፋናችን ላይ ሂት ሲንካችን ላይ በመቀመጥ በጊዜ ቆይታ ብዛት እነዛ ነገሮች በስርዓት ስራቸውን እንዳይሰሩ ያደርጋሉ። ሁለተኛው ደግሞ ሲፒዩያችንን በጣም በከፍተኛው መጠን መጠቀም ነው። ይሄም ሲሆን 100% ያህል እየሰራ ከሆነ ራሱን ለማቀዝቀዝ በሚያደርገው ሂት ጄኔሬት ሲያደርግ አዋራው ደግሞ ሂታችን ሲንክ እንዳያደርግም ፋናችን በስርዓትም አየር እንዳያስወጣ ካደረገ በዚህ መሃል ሙቀት ይፈጠራል። ሶስተኛው ተርማል ፔስት አለን ሲፒዩያችን ላይ የሚደረግ እሱ ደግሞ በጊዜ ይደርቃል። ስለዚህ በየሆነ ጊዜው በአመትም ወይ በስድስት ወርም የሄድን እንደ ፒሲያችን አጠቃቀም ተርማል ፔስታችንን ፍቀን ሌላ አዲስ ማድረግ አለብን። ሰርቪስ ያስፈልጋል ሁሌም። በአራተኛ ደግሞ ደካማ የአየር ዝውውር ያለበት ቦታ ላይ ኮምፒውተራችንን መጠቀም። ለምሳሌ ጠበብ ያለና የታፈነ ሱቅ ነገርም ሆነ ቤት ውስጥም ጠባብ ቦታ ላይ በዛ ላይም ደግሞ እንደዚህ ለስላሳ የሆኑ ነገሮች ላይ እንደ ትራስ እንደ አልጋ ላይ መጠቀም ፒሲን አየር በደንብ ፒሲው ስቦ ቀዝቃዛ አየር እንዳያወጣ በማድረግ ከፍተኛ ሙቀት ይፈጥራል። ስለዚህ እነዚህ ነገሮችን ባለማድረግ ፒሲኦ በጣም እንዳይሞቅ ያድርጉ። የሞቀን ፒሲኦን ደግሞ እንዴት ማቀዝቀዝ እንደሚችሉ ቀጥለን እናያለን። በአንደኛ ደረጃ መጀመሪያ የኮምፒውተራችንን ሙቀት ማወቅ አለብን። እየሞቀ ነው የሚለውን ነገር። ስለዚህም ጎግል ላይ በመሄድ ኤች ደብሊው ሞኒተር የሚባል የነፃ ፕሮግራም አለ። እሱን እዚህ ጋር ኤች ደብሊው ከስራ አስቀምጥላችኋል። የዳውንሎድ ሊንኩን ዲስክሪፕሽን ላይ አድ ስለሚበዛ ዌብሳይቱም ካስቸገራችሁ ደግሞ ቴሌግራም ቻናሌ ላይ ራሷን ሶፍትዌሯን አስቀምጥላችኋለሁ። በጣም በሳይዟ ትንሽ ነች። እሷን ዳውንሎድ አድርገን ጭነን እንዴት እንደምንጠቀም እናያለን። ወደ ጎግል ላይ በመሄድ ኤች ሞኒተር ብለን ይሄኛው የሚመጣው የመጀመሪያ ኪውፒድ የሚል ዌብሳይት አለ። እሱን እንከፍትና ወደ ታች ዝቅ በማድረግ ብዙ አድ አለው። እዚህ ጋር ያለውን እኛ የምንፈልገው ሴትአፕ እንግሊሽ የሚለውን 32 እና 64 ቢት ነው። እሱን እናወርዳለን። እቺን እዚህ ጋር ክሎዝን በላት። እሺ ያወረደልን ነው። ይሄውና እዚህ ጋር ዳውንሎድ አለው። ቹት በጣም ትንሽ ሳይዝ ነች። አወረደልን። እሷን ራን ማድረግ ነው። የስ በማለት ፈቃድ እንሰጠዋለን። ኔክስት ኔክስት ብለን እንጭነዋለን። ያው ተጭናለች። ቺን ቼክ ቦክስ አጥፏት የኤችቲኤምኤል ፋይል እንዳያሳያችሁ። ቅጥል ኮምፒውተራችንን ዴስክቶፕ ላይ ሄደን ሪፍሬሽ እያደረግን ሶፍትዌሩ ራን እስኪያደርግ ድረስ እንጠብቃለን። ፕሮግራማችንን ስንከፍተው ኢንተርፌሱ እንደዚህ ይመስላል። ሎድ እስኪያደርግ እንጠብቃለን። ማክሲማይዝ አድርጌ ላሳያችሁ። አሁን እኛ የምንፈልገው የምናችንን ቴምፕሬቸር ነው የምንፈልገው የሲፒዩያችንን። እኔ ጋር አንዳንዶቻችሁ ጋር ጂፒዩም ሊል ይችላል፣ አንዳንዳችሁም ጋር ሲፒዩ ሊል ይችላል። ስለዚህ እንፈልግና እሱ ጋር ምን ያህል እየሞቀ እንዳለ እናያለን ማለት ነው። ለምሳሌ 90 ዲግሪ ሴልሺየስ ከሆነ በጣም አደጋ ላይ ነው ኮምፒውተራችሁ ያለው። ከ60 እስከ 80 ሲሆን ጠንቀቅ እያልን መጠቀም አለብን። ከ40 እስከ 60 ሲሆን ደግሞ በጣም ጥሩ ላይ ነው ያለው። ፒሲያችንን ሙቀት ብዙም እያስቸገረው አይደለም ማለት ነው። ስለዚህ ወደ እኔ ጋር ይኸው ጂፒኤ ነው። ጂፒዩ ይኸው እዚህ ጋር ያሉትን ቫልዩዎች ማየት ትችላላችሁ። ሚኒመም እና ማክሲመም የኔ አሁን 78 75 እና 82 ድረስ ነው።
ዊች ሚንስ ባስቀመጥነው ካታጎሪ ላይ አሁን እኔ መጠንቀቅ የሚያስፈልገኝ ደረጃ ላይ ነው ያለው ማለት ነው። ስለዚህ ቀጥለን የምናደርገው ሌሎቹን ስቴፖች ነው። እንዴት እናቀዘቅዘዋለን የሚለውን ነው። በሁለተኛ ደረጃ ደግሞ የምናደርገው ብዙ ጊዜ እንዳልኳችሁ ሲፒዩችንን 100% ስንጠቀመው ነው ሙቀትን የጄኔሬት የሚያደርገው። ስለዚህ ቼክ ለማድረግ እሱን ኮንትሮል ሽፍት እና ስኬፕን በመጫን ታስክ ማናጀራችንን እናመጣለን። ከዛም በኋላ እዚህ ሲፒዩችንን ነክተን እዚህ ጋር በትልቁ ፐርሰንት የሚቀመጠውን እነሱን መዝጋት ነው። ለምሳሌ አሁን እኔ ስክሪን ሪከርድ እያደረኩበት ስለሆነ እሱኛውን መዝጋት አልችልም። ግን እናንተ እያያችሁ ክሮም ብዙ ጊዜ ክሮም እና ኤጅን የምትጠቀሙ ከሆነ መልቲፕል የሆነ ፔጅ ካላችሁ ላዩ ላይ እነሱን መዝጋት አለባችሁ። ለምን ሁሉም አንዳንዷ ፔጅ ሲፒዩ ላይ የራሷ ሎድ ትፈጥራለች። ስለዚህ እሷን እያጠፋችሁ መጠቀም ነው። ሶስተኛውን ደግሞ የምንሄደው ትላንት በሌላኛው ቪዲዮ ላይ እንዳሳያችሁ ፓወር ፕላናችንን ማስተካከል ያለው ለሃይ ፐርፎርማንስ ብለን ወደ ሃይ ፐርፎርማንስ ቀይረ ነው ነበር ለተሻለ ለፒሲያችን ፍጥነት ብለን። ብዙ ጊዜ ግን በሱ ሞድ ላይ ፒሲያችሁን እያሞቀ ከሆነ ወደ ባላንስድ መቀየር እንችላለን። ይህንን የምንቀይርበት ወይ እዚህ ጋር በመምጣት እንደ ትላንትናው ፓወር ፕላን ን ኤዲት ዩር ፓወር ፕላን ይላል። ወደኋላ በመመለስ አሁን እኔ ሃይ ፐርፎርማንስ ላይ ነው ያለው። እዚህ ባላንስ ላይ በማድረግ እሱን እዚህ ላይ በማድረግ ሴት እናደርግና ደግሞ ለውጣችንን እናያለን። በመቀጠል በአራተኛ ደረጃ ላይ የምንጠቀመው ኮምፒውተራችንን ማጽዳት ነው። ይሄም የምናደርገው ትንሽዬ ሆት ኤር ብሎወር ካገኘን፣ ለምሳሌ እነዚህ ትንንሽዬዎች አሉ። በጣም ትልቅ ከሆነ ውስጥ ያሉትን ኮምፖነንቶች ሊጎዳብን ስለሚችል አነስ ያሉትን በዚህ በፋኑ በፒሲያችን በጀርባው በኩል ወይም ሂት በሚያወጣበት በኩል በስሱ አየር በማስገባት ለማጽዳት መሞከር ነው። ሌላኛው ደግሞ አራተኛውና አምስተኛው የመጨረሻው ማድረግ ያለብን ነገር ሌሎች አሁን ፒሲያችን የምንጠቀምበትን ነገር ማስተካከል ነው። ለምሳሌ ደረቅ የሆነ ጣውላም ሆነ ካርቶን ነገር ላይ ፒሲያችንን ማስቀመጥ ነው። ያለበለዚያ ደግሞ ፒሲ ስታንዶች መጠቀም ነው። እነሱ ለምሳሌ ጂጂ ላይ ብንገባ ሎካሊ የሚሸጡ አሉ። እነዚህኞቹ የምታዩቸው ከ1000 እስከ 1600 ብር ይሸጣሉ። ሌላው እነዚህ ደግሞ ኩሊንግ ፓዶች ናቸው። ፒሲያችን ላይ በፖርት ተሰክተው የራሳቸው ፋን ያላቸውና ፒሲያችንን በደንብ ለማቀዝቀዝ የሚረዱ ናቸው። እነዚህንም ኤክስፔንሲቭ ካልሆነባችሁ መጠቀም ትችላላችሁ። ሁል ጊዜ ንጹህ በሆነ ቦታ ፒሲያችንን መጠቀም ነው። እነዚህ ነገሮች በማድረግ ስንጨርስ መተን ድጋሜ ይሄኛውን ሶፍትዌር በማስነሳት የፈጠረን ለውጥ ለማየት እንሞክራለን። እኔ ሞስትሊ ሂት የሚያደርግብኝን ሶፍትዌሮች ስላልዘጋው ብዙም ልዩነት ላይፈጥር ይችላል። እናንተ ጋር ግን ብታዩት ብዙ ለውጥ ሊኖረው ይችላል። አትሊስት ትንሽ ቀንሷል። 69 ምናምን ገብቷል። ይሄኛውም 75 ገብቷል ከ82። ስለዚህ ትንሽም ቢሆን ለውጥ ፈጥሮልኛል ማለት ነው ለእኔ። እናንተ ደግሞ በደንብ እነዚህ ነገሮች አፕላይ አድርጉና ለውጡን ኮሜንት ላይ አስቀምጡልኝ። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮም ካለ ኮሜንት ላይ አስቀምጡልኝ። ቴሌግራም ቻናሌን ጆይን ማድረግ አትርሱ። ቪዲዮ መጨረሻ ላይ ላይክ፣ ሼር አድርጉልኝ። አመሰግናለሁ። መልካም ቀን።